ደኑ እንግዲህ እንደምትመለከቱ እንደዚህ የተዋበ ነው። በጣም የተለያዩ አይነት የእጽዋት አይነቶች አሉት ነው። ውድ ቤተሰቦች ከተራራው ጫፍ ደርሰናል። ከዚህ ቦታ ሆነን እንግዲህ ረብ የሚባለውን ግድብ ማየት እንችላለን። ጣናን እንግዲህ መሸት ሲል 11 ሰዓት አካባቢ ማየት እንችላለን። ፀሐይ ዘቅዘቅ ሲል ማለት ነው። ሌላው የአየር ቦታ ደመናማ በሚሆንበት ሰዓት ጣና ሐይቅ ሲያንጸባርቅ ይታያል ማለት ነው። ከዛ ባለፈ እንግዲህ እብናትና ደብረታቦር ከተማን ማየት እንችላለን ማለት ምን እያለ ነው? እሱ እባብ ነው። ምንድን ነው? እባብ አይተዋል? ናችሁ አሁን የሚገኘው እንግዲህ ወደ ድንግል ፋፎ ደን እየሄድኩኝ ነው። አብረን ላይ ይሆናል እንግዲህ በደኑ ምን አይነት እንደሚገኝ በሌላ ጊዜ ያሳያችኋለሁ። ያሉት አሁን የማሳያችሁ ራ ውይ ብዬሽ በጠበቅ አራራ ይቅርባችሁ። ውይ ምር መሮኛል። እዚህ ጫካ ነው የሚሄደው ይታያችኋል አይደል? በጣም ጥሩ አብረን ላይ ይሆናል። እንግዲህ ከ3 ደቂቃ ጉዞ በኋላ እንግዲህ ወደ ደኑ አጠገብ እየተጠጋሁኝ ነው። አብረን በውስጡ ምን እንዳለው ላይ ይሆናል። አረ ውጭ አንቺ ሰው ስሜት በያለሽ እንደ ገና ስንት ቅጠላ በለሽ። ሰላም ቤተሰቦች የሚገርም ነው እንግዲህ መንገድ ላይ እየነደው ያለ እንግዲህ 15 ብር አግኝቻለሁ። ተፈው ካለ መውሰድ ይችላል ብዬ እንግዲህ ለመንገደኞች አመልክቻለሁ። እንግዲህ የሚመጣ ካለ ማለት ነው። ከደኑ ተቀራርበናል ማለት ነው። እንግዲህ የ30 ሰከንድ ደቂቃ ጉዞ መንገድ ብቻ ላይ ቀረን ማለት ነው። እንሳለን። ሰላም ቤተሰቦች አሁን ወደ ደኑ ወደ ጫካው እየገባን ነው። እንግዲህ የሚፈጠረውና የሚሆነውን ነገር ምን እንዳለ በውስጡ እናያለን ማለት ነው። አብራችሁን ሁኑ። ደግሞ ወንድሜ እየመጣ ነው። ታያችኋል እንዴት ነው የሚሻምበት? እንዴት ቢርባቸው ነው። የደኑ ውስጣዊ ገጽታ እንግዲህ ይሄን ይመስላል። ከወንድሜ ጋር ነን። እንዴት አያችሁ? እስከ ጫፉ እንወጣለን። ቂጥታዬ ቂጥን ለማየት ነው የምትወጣው? አሁንም አለፈ እኮ እና እሺ አሁን ናክስ ይሄ ፍየል ጤና አለው ግን ቅጠሌት አካባቢ ነው የሚገኘው። አስሪ ወለቀብህ ችግር የለውም ይለበሳል። እሺ ክስ አረ ይሄ ፍየልስ ደክሟል። ምን ሆኖ ነው? መቼ ሄዳል አንተ? አረ ና ወደዚህ ዝም ብለህ በድንጋይ በለው ብቻውን ሄዳል እንዴ? በመድኃኒዓለም የቱ ትልቁ ማንም ያጠቃ ኧረ እባክህ ለዛ ነዋ። እንዳትመቱ። ኧረ በስመ አብ ምን አይነቱ ጠማማ ፍየል ነው? መድኃኒዓለም ይሄ አምባው እንዴ!
አትጤራ የለ ፍየል ጥለን መተናል አልመጣንም። አለ የለችም። ኦኬ ፍየል ሲጮህ እኮ ጊዜ አረባግ ጅብ ምናምን የለም ይሆናል። ይሄን ፍየል በለበቅ ባልከው ደክሞታል፣ በጣም ድክም ብሎታል። አቲቲ አተርቦት እየተሰቀለዋል አንቀራ ምን ያደርግልሃል? ምን አደረገ? አየው እየቆራጠመ ስለሞ በቀንዱ አጣብቀኝ። ኧረ እባክህ አሁን ወዲህ ምን አለው? እዚያ ላይ ነው። እሺ ወደ ላይ ነው ቅጠል ያለው፣ ወደ ታች የለም። እሺ በቃ ነዳ እንንዳ። የታመመ ፍየል ነው። ምን ሆኖ? ካመመማ ነገ እናሳክመዋለን። ለበቀ የለ ግን ለማንኛውም አፍን ቀበሮ ምናምን የሚባል ነገር አለ እንዳይበላብን። እሺ እየተጠነቀቀ ዛሬ ፍየል ደክሟል በጣም ይበላል ግን ጦጣ በዛ ላይ ያዩ የምር እስከዛናም እየሮጠ ኔክስት የት አረ ፍየል አይበላም። ምን አባቱ ሆኖ ነው ማለት ለመብላት ራስ እኮ ያስም ፈርቶ ነው የማይበላው። እኛ እያልንለት ለምን ነው የሚፈራው? ሁሌም ነው እንደዚህ አመል አለበት። አልበላም ማለት ለምን ትጋልበዋል? ቅጠሉ ግን ተበልቶ አልቋል። እሺ ሰዎች እንግዲህ ፍየሎቹ ወደ ላይ መጓዝ አቅቷቸው ማለት ነው ስለ ራባቸው በማሰር እንግዲህ ቆርጠን እያበላን ነው። ከታች ያለው እንግዲህ ወደ ታች እነሱ የሚደርሱበት ስለተበላ እኛ ቆርጠን እያበላን ነው። አብራችን ቆይ ይሄን አንደርስበትም። ጫካው እንዴት ነው? ታናሽ ወንድሜ ነው። አያ ማሙ አሞዳ ተመልካቾች በጣም የሚገርም ነው። እንግዲህ እንደምታዩት ነው የደን አኳኋኑ ይሄ ነው። ደኑ እንግዲህ እንደምትመለከቱ እንደዚህ የተዋበ ነው። በጣም የተለያዩ አይነት የእጽዋት አይነቶች ያሉት ነው። ይሄን ዛፍ ታዩታላችሁ፣ የሚገርም ነው። እኔ ህፃን እያለሁ በቃ ይሄን ያክል ዛፍ ይሄን ያክል ሆኖ አያድግም ነበር፣ እንደዚህ አይወፍርም ነበር። ለምን እንደሚያገለግል ካላችሁኝ እንግዲህ ስሙን ረስቼዋለሁ፣ ግን ለመስበቂያ የሚባል ነገር የሚያገለግል ነው። ወተት እንግዲህ እርጎው ወተት ሆኖ ቅቤው ለመለየቱ በመጀመሪያ የሚሰበቅበት በእንስራ ውስጥ ተደርጎ የሚሰበቅበት እንግዲህ የእጽዋት አይነት ይሄ የምታዩት ነው ማለት ነው። የሚገርም ነው።
ውይ የደኑ ጫፍ ያለው በጣም የሚታያችሁ እዛ ላይ ነው እንግዲህ በቃ እዛ ላይ ፍየል አይታይም ግን የደኑ ጫፍ ይታይ። ውይ በስንት ጊዜያችን ፀሐይ ያገኘን መሰላችሁ። ይሄው እንግዲህ ፀሐይ እያየን ነው። ውይ ሀገር ማየት ቻል። ወደ ታች እንግዲህ ይሄንን ይመስላል ሀገራችን። ኦ ሀገሩ ይገርማል። ወይኔ ደኑ እንዴት ነው የሚያምረው! ኧረ ሀገር ወደ ታች ይለያል። ውይ የኛ ሰፈር ያለው የኛ ቢታየዋል። ይሄው ባለ እግዚአብሔር ቤተክርስቲያን ነው። ኦ ይለያል የምር ግን ኦ እናቴ አንተ ፍየል ግን ጤና አለው? ፍየል ግን በጣም ታሟል። እሺ ኪንዲንጋው ቃታለሁ የምር ካሁን በፊት መጣ ነበር? አዎ ምን ስታረጉ ነው? አምና አይቻልም እንዴ? አምና ገና በህፃንነት ወደ ብንሆነ በላይ ይተታኩሳል። ማን የተኮሰ? ለምን የተኮሰ? ወይኔ መንገድ ባንዳ እንዴ እንዴ አንተም ሳናታዝም ማለት ይችላል። ያንን ሰፈር ዛሬ ገና አየሁት። እሺ ወይኔ ለካ ሰፈራቸው ያን ነው። ቤት እኮ አይታይም። እዛ ሁነን እኮ አይታይም ነበር። ይላል ሰላም ቤተሰቦች እንደምታዩት ነው እንግዲህ ያለንበት ሁኔታ ማለት ነው። ታዲያ ዝም ብያበላው ነው። እሺ እንዴት ነው? አትክለው ሀ አንድ ሰላም ቤተሰቦች እንግዲህ ከሌሎች ልጆች ጋር ተገናኝተናል። አብረን እስከ ጫፉ እንወጣ ይሆናል። የሚገርመው ነገር ከጫፉ እንደርስ ትንሽ ነው የቀረን። ከዛ ከወጣን በኋላ የሚገርመው ነገር ጣና ሐይቅን እናያለን፣ ደብረ ታቦር እናያለን፣ እብናትን እናያለን፣ ረብን እናያለን። የማናየው ነገር የለም። አብራችን ቆይ። እሺ
أنت صدق هنا برا كس 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 ሰላም ሰዎች እዚህ ቦታ ነው ድሮ በፊት እኛ ህፃን እያለን ጅብ አለ የምንለው ቦታ ይሄ ነበር። በጣም ጥቅጥቅ ያለ ቦታ ነው። አመልከት እሺ ምን እያለ ነው እሱ? እባብ ነው። ምንድን ነው? እባብ አይተዋል? እና ምን ትሄድከው? እባብ እንደዚህ ይላል እንዴ? መትቼው እና ባንተ ወደዚህ እንደዚህ ነው የሚጮኸው? ናውጣ አንተ ናውጣ ወይ ድፍረት ናውጣ ባንተ ብትሪጅ ያልመጣ ብል ባንተ ምኑን ነው የመታው? አይተዋል? ሰላም ውድ ቤተሰቦች፣ አሁን እንግዲህ ወደ መጨረሻው የደኑ ጫፍ ወይም ጫካው ጫፍ እየደረስን ነው። እንግዲህ የተለያዩ ሀገራቶችን ላሳያችሁ። መድኃኒዓለም ቤተክርስቲያን ዛሬ አየሁት በስንት ጊዜ። አንተ ምን ሆነ ነው? ስላሴ ቤተክርስቲያን ረባስ ምን ማለት ነው? ረባህ ያን ውድ ቤተሰቦቻችን ረብ እንግዲህ ማለት ይሄ ነው። ታያችኋል። ደብረ ታቦርን እናሳያችሁ ነበር። ለኛ በአይን ይታየናል፣ በካሜራ አይን ግን ሊታየን አልቻለም። ረብ ማለት ይሄ ነው። እንግዲህ አሳይተናችሁ ውድ ቤተሰቦቼ የሚገርም ነገር እና የሚደንቅ ነገር ይህ የሚገርመው ቦታ ይሄ ሳር የነበረው በፊት በጣም ለከብት የሚበላ ሳር ሙጃ የሚባል ሳር የሚያበቅል ነበር። አሁን ግን በምታዩት መልኩ ለምንም የማይሆን ጥንባጥቢት የሚባል ሳር በቅሎበት ነው ያለው። በሰኒ ነክስ አይወር ላይ ሀጂ ኩሽኔ ነበር ማለት ነው። ውድ ቤተሰቦቼ ከተራራው ጫፍ ደርሰናል። እንግዲህ ምን ትላላችሁ? ከዚህ ቦታ ሆነን እንግዲህ ረብ የሚባለውን ግድብ ማየት እንችላለን። ጣናን እንግዲህ መሸት ሲል 11 ሰዓት አካባቢ ማየት እንችላለን። ፀሐይ ዘቅዘቅ ሲል ማለት ነው። ሌላው የአየር ቦታ ደመናማ በሚሆንበት ሰዓት ጣና ሐይቅ ሲያንጸባርቅ ይታያል ማለት ነው። ከዛ ባለፈ እንግዲህ እብናትና ደብረታቦር ከተማን ማየት እንችላለን ማለት ነው። እንዴት እንደሆነ ወደ ታች እስኪ ሀገር እናሳያችሁ።
ኦ እንዴት አያችሁት? የተራራው ጫፍ እንግዲህ ይሄ ነው። ሁለት ጫፍ ነው ያለው። አንደኛው ጫፍ በጣም ትልቁና ረዝሙ የሚባለው ጫፍ ይሄ ነው። ሁለተኛው ደግሞ እንግዲህ ዛሬ አንሄድበትም፣ በጣም ድክም ብሎናል። የሚገርመው ነገር ግን ተራራው በጣም ተመንጥሮ አልቋል። ባለ እግዚአብሔር ቤተክርስቲያን ታይ ረብ ግድብ አይታይም እዚህ ላይ አየሁ እየታየ ነው። እዚህ ጫካ እንደመሆኑ መጠን በጣም አስጊውና አስፈሪው ነገር ምንድነው ከተባለ የተለያዩ አይነት የእንስሳ አይነቶች ቢኖሩም በጣም ነው የመጀመሪያው አስጊ የሚባለው እንግዲህ እባብ ነው። እባብ አለ፣ ይናደፋል ምናምን። ያን ያክል እንደ ቆላ ምናምን አይደለም። ይህ አየር ንብረቱ ቆላ ወይም ደጋ አይደለም። በሁለቱ መካከል ወይና ደጋ የሚባለው አየር ንብረት ነው። እባብ አለ፣ ከዛፍ ላይ ወርዶ ሰው ላይ ይወድቃል፣ ይበላል ምናምን። ያን ያክል ነው፣ አልፎ አልፎ ነው እንጂ ሁሌም አይደለም። ሁለተኛውና አስጊው ነገር ደግሞ ጅብ አለ፣ ሰሳ አለ፣ ሌሎች የእንስሳት አይነቶች ሚዳቋ፣ ቀበሮ፣ ቢትላ፣ ሰሳ፣ ድኩላ አልፎ አልፎ አለ እና የሚባሉ የተለያዩ አይነቶች አሉ። እንግዲህ ሌላ ደግሞ ከተሳቢ እንስሳቶች እንደ እባብ፣ ዘንዶ፣ በጣሹ የሚባሉ በጣም ከባዱ እሱ ነገርም አለ። ጦጣም አለ። ከሚበሉ አይነቶች ደግሞ ዝባርዳ፣ ዝግራ፣ ቆቅ፣ ሰላም ሰዎች። ትንሹ ተራራ ደግሞ ያማሩ ታያችኋል። ሲማሩ ላይ